إنهم في الأرض كما استخلف الذين من قبلهم وليمكنن لهم دينهم الذي ارتضى لهم وليبدلنهم من بعد خوفهم أمنا يعبدونني لا يشركون بي شيئا كنانت መካከል ያመኑትንና በጎ ስራን የሰሩትን አላህ በምድር ላይ የበላይነትና መሪነትን እንደሚያስጨብጣቸው ቃል ገብቷል። ቃል ኪዳን አላህ ቃል ኪዳኑን አያፈርስ። እንከኑ ከኛ በኩል ብቻ ነው። لا يستخلفنهم في الأرض كما استخلف الذين من قبلهم ከነሱ በፊት የነበሩትን ሰዎች በምድር ላይ መሪነትን ላስጨበጣቸው ሙስሊሞችንም እንደዚህ ሊያስጨብጣቸው ቃል ገብቷል። ولا يمكنن لهم دينهم الذي ارتضى لهم ወደ የመረጠላቸውን ዲናቸውንም በምድር ላይ ሊያመቻችላቸውና ሊያሰራጭላቸው እንደዚህ ولا يبدلنهم من بعد خوفهم أمنا ከፍርሃትም በኋላ ሰላምን አላህ እንደሚለግሳቸውም እንደሚቀይርላቸውም ቃል ገብቷል። ግን ይህንን ካደረጉ አላህ የሚፈልገው ነገር አለ። ወይም በሌላ ገለጻ እንደ መስፈርትም ሊቆጠር ይችላል። ምንድነው እሱ? ያው ቀጥሎ ተናገረው ያዕቡዱነኒ ላ ዩሽሪኩነ ቢ ሸይአ በእኔ ምንም ሳያጋሩ እኔን ሊያመልኩ ነው ይላል። ይህንን አሟልተናል ወይ እንደ ማህበረሰብ? ከኛ በፊት የነበሩ ሰዎችንም ነብያትንም አላህ ሱብሓነሁ ወተዓላ እኮ ቃል ሲገባ በዚህኛው መስፈርት መሰረትም እንደሆነ ማየት ይቻላል። وقال الذين كفروا لرسلهم لنخرجنكم من أرضنا أو لتعودن في ملتنا فأوحى إليهم ربهم لنهلكن الظالمين ولنسكننكم الأرض من بعدهم إيه لمن إيه قال كده لمن ذلك لمن خاف مقامي وخاف وعيدي እነዛ የድሮ ካህዲያን ለመልእክተኞቻቸው ከምድራችን ከቤታችን ከሀገራችን እናስወጣችኋለን ሲሉ እንደዚሁም ይህንን ካላደረጋችሁ ማለት ወደኛ መንገድ ካልተመለሳችሁ እንዲህ እናደርጋችኋለን ያሉ ዛቻዎችን ሲደረድሩ አላህ ሱብሓነሁ ወተዓላ ወህይ ያወረደው በተቃራኒው ነው። እነዛ በዳዮችን አላህ እንደሚያጠፋቸው በደል አጥፊ ነው። ያ ኢኽዋ በደል ከሌሎች ጥፋቶች እና ወንጀሎች ከሚለይባቸው መገለጫዎቹ አንዱ የጥፋቱ ገፈት የሚቀመሰው ከአኺራ በፊት በዱንያም ጭምር ነው። የአኺራው እንዳለ ነው። በደል አይቆይም። መልእክተኛው ዓለይሂ ሰላቱ ወሰላም እንዳሉት ሁለት አይነት ወንጀሎች ቅጣታቸው ከአኺራ በፊት ዱንያ ላይ አላህ ሱብሓነሁ ወተዓላ በአስቸኳይ የሚያስከትላቸው ናቸው። ማንና ማን? አልበጊ ወቀጢዐቱ ረሒም ብለዋል። الذي أخرجه أحمد وأبو داود وغيرهما ድንበር ማለት በደል ማለት ነው።